ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር ቤተሰቦች እንደምን ከርማችኋል? አሜን አሜን። የእግዚአብሔር ስሙ የተመሰገነ ይሁን። አሜን። እንግዲህ ዛሬ እግዚአብሔር ቤተሰቦች ይዤላችሁ የመጣሁት በህልም ዙሪያ ነው። ህልም እና ፍቺው የሚለውን ክፍል 5 ነው ይዤላችሁ የመጣሁት። እንግዲህ እግዚአብሔር ቤተሰቦች በህልም ዙሪያ ብዙ ጊዜ እንዳወራ ነው ህልም በጣም አስፈላጊና በህይወታችን ውስጥ እግዚአብሔር እኛን የሚያወራበትና እኛን የሚመራበት አይኖቹ ስለሆነ በጣም ችላ ብለን ልናየው አይገባም። ብዙ ጊዜ አንዳንድ አባቶችም ጭምር በህልም ላይ በጣም ቀለል አድርጎ ሲያዩ እናያለን። እዚህ በጸበል ቦታና በተለያየ ቦታም ደግሞ በጣም በህልም እግዚአብሔር ብዙ ሲረዳቸውና ከችግር ከመከራ ሲያወጣቸው ደግሞ በግልጽ ይታያል ማለት ነው። ታዲያ ይህንን አጋንንት ጀምር እነሱን በህልም እያሳያቸው ችግራቸውን እያሳየ እነሱን ከችግር ያወጣቸዋል ወይ አንዳንድ ነገሮች ይመራቸዋል ከችግር እንዲወጡ ያደርጋቸዋል ቢባል ይሄ ፍጹም የሚታሰብና ከውሸት የራቀ ከእውነት የራቀ ነገር ነውና ብዙዎቹን እናያለን ማለት ነው። ህልምን መጠንቀቅ ያለብን ግን አጋንንትም ደግሞ እንደሚያሳየን ከዚህ በፊትም አውርተናል። ብዙ አባቶችና ብዙ መምህራኖችን በግልጥ ይናገራሉ። በግልጽም ደግሞ አጋንንት ህልምን ያሳያል ማለት ነው። እዚህ ጋር መጠንቀቅ ያስፈልጋል። ቢሆንም ግን ህልም ምንም ኃጢአት ብንሰራም ከእግዚአብሔርም ይመጣልናል ማለት ነው። ከእግዚአብሔር የሚመጣልን ህልሞች ግን ችግሮቻችን የሚያሳዩ በጭንቀቶቻችን ዙሪያ በጉድለታችን ዙሪያ ነው ማለት ነው። ወይ ጸሎት ስንቀንስ ወይ መተት ሲታደስብን ወይ ደግሞ አንድ ትዳራችን ውስጥ ችግር ሲመጣ በስራችን ቦታ ላይ አንዳንድ ነገሮች ሲከሰቱ ሊሆን ይችላል። ወይ በበሽታ አጋንንት ሊያጠቃን ሲፈልግ እንደዛ አይነት ከዚህ ጋር የተያዙ ነገሮችን እግዚአብሔር በህልም በግልጽ ያሳየናል ማለት ነው። ምክንያቱም እንድንጠፋበት ስለማይፈልግ እንድንጸልይ ስለሚፈልግ እግዚአብሔር ያሳየናል። የሚገርማችሁ ነገር ግን አጋንንት ይህን ነገር በፍጹም ሊያሳያችሁ አይችልም። ምክንያቱም እናንተን ችግር እናንተን መከራ ራሱ ያመጣባችሁን መከራ እንዲጋለጥበት ስለማይፈልግ በዚህ ማረጋገጥ ትችላላችሁ ማለት ነው። እና በግልጽ እግዚአብሔር በችግሮቹ ዙሪያ አንዳንድ ህልሞችን እንደሚሰጣችሁ ያለምንም ጥርጥር አምናችሁ መቀበል መቻል አለባችሁ ማለት ነው። ግን የሚገርማችሁ ደግሞ ካልተጋችሁ፣ ካልጸለያችሁ፣ ካልጾማችሁ፣ በንስሐ ውስጥ ካልተመላለሳችሁ በዛው ልክ ደግሞ አጋንንት ህልምን እያሳየ ሊሸውዳችሁና ሊያታልላችሁ ሊጫወትባችሁ ይችላልና እዚህ ጋር በጣም ጥንቃቄ ማድረግም ያስፈልጋል እንጂ ህልም ከእግዚአብሔር እንደሚሰጥ ይሄ ግልጽ ነው። አንዳንድ አባቶች እንግዲህ እንደያን ነገሮች ሲሰጡ እናያለን። ትላልቅ መምህራኖች ግን በግልጽ ስለ ህልም እየተናገሩ ስለሆነ እናንተም በዚህ እንደምታረጋግጡ አምናለሁ። እንግዲህ ዛሬ ይዤላችሁ የመጣሁኝ 3 አይነት የህልም ፍቺዎች ነው። እነሱንም እንድትከተሉኝ በእግዚአብሔር ስም እጠይቃችኋለሁ። ምክንያቱም ይሄ ነገር ግን ስክሪፕቶና ደብተር ይዛችሁ ብትጽፉት ለሌላ ጊዜ እጅግ በጣም ይጠቅማችኋል። ምክንያቱም በተለይ ሱባኤ ስትገቡ ቤተክርስቲያን ጸበል የምትመላለሱ ሰዎች ከሆናችሁ እጅግ በጣም ስለሚጠቅማችሁ በወረቀት ላይ ጽፋችሁ ፍቺውን አስቀምጣችሁ ሌላ ጊዜ እንድትጠቀሙበት በዚህ አጋጣሚ ጋብዛችኋለሁ። ቻናሏም አዲስ ስለሆነች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ኮሜንትም ካላችሁ አንዳንድ ኮሜንቶችን ብትጽፉልኝ ቻልኩትን የህልም ፍቺም ሌሎችንም ጽፍላችኋለሁ መልስላችኋለሁ። ሌሎቹ ጋርም እንዲዳረሱ በኮሜንት እንድታበረታቱን በእግዚአብሔር ስም ጠይቃችኋለሁ። አሜን። እንግዲህ አንደኛው በእድሜ ዙሪያ ነው። በህልማችን ማለት ነው ተራራ መውጣት አንድ እድሜ ነው ማለት ነው። አንድ በሌላም በኩል ደግሞ ፈተናም ነው። ተራራ ስንወጣ ካየን ማለት ነው። እንደገና በህልማችን ትልቅ ዛፍ ሲቆረጥ ካየን የሆነ ትልቅ ሰው ይሞታል ማለት ነው። ወይ ባለስልጣን ሊሆን ይችላል ወይ በአካባቢያችሁ ትልቅ ሰው ሊሆን ይችላል እና ከዛ ጋር ተያይዞ ትልቅ ሰው ይሞታል ማለት ነው። በህልማችን ረጅም መንገድ በእግር መሄድ ማለት ይሄ ከእድሜ ጋር ይያያዛል ማለት ነው። እድሜያችን በጣም ረጅም መሆኑን የሚያሳይ ህልም ይሆናል ማለት ነው።
እንደገና በህልማችን በመኪና መሄድ አንደኛ እድሜም ነው። የሚገርማችሁ ነገር እድሜንም ያሳያል በመኪና መሄድ። በሁለተኛ ደረጃ ጸጋንም ነው የሚያሳየው። ጸጋ እንዳለን እግዚአብሔር በውስጣችን እኛ ላይ እንዳለና በእኛ ላይ ጸጋ እንደሰጠን የሚያሳይ ህልም ነው ማለት ነው በመኪና መሄድ። እንደገና ሞትም ነው መኪና መሄድ ሞትም ነው። ስለዚህ በጣም በጥንቃቄ ልታዩ ይገባል ማለት ነው። እንደውም በአራተኛ ደረጃ በመኪና መሄድ ክብርም ነው። ትልቅ ክብር ላይ ትደርሳላችሁ፣ ትልቅ ደረጃ ላይ ትደርሳላችሁ የሚል ትርጉምም አለው ማለት ነው። እንደገና በሌላ በኩል በመቋሚያም ወይንም ዘንግ ሲሰጣችሁ ብታዩ በመቋሚያ ወይ ደግሞ ዘንግ ሲሰጣችሁ ብታዩ ይሄ ከእድሜ ጋር የተያያዘ ነው ማለት ነው ይሄኛው። ስለዚህ ብዙ ጊዜ ይሄ ነገር ብዙዎቹ ጋር ይታያል ማለት ነው። በመኪና መሄድ በመቋሚያ ሲሰጠን ዘንግ ሲሰጠን በትክክል ብዙዎቹ የሚያዩት ህልም ነው ማለት ነው። እንደገና እግዚአብሔር ቤተሰቦች ወደ ሁለተኛው የህልም ትርጉም ስንመጣ በቅዱሳኖች ዙሪያ የሚሰጡን ህልሞች አሉ ማለት ነው። ቅዱሳኖች እንግዲህ በምልጃቸው እንደሚረዱን ከኛ ጋር ሁሌ እንደሚተጉ የታወቀ ነው። ምክንያቱም በእነሱ ዙሪያም የምናያቸው ህልሞች አሉ ማለት ነው። እግዚአብሔር የሚያሳየን ህልሞች አሉ። ለምሳሌ ሞኖክሴ ወይ ደግሞ ካህን ሲባረክ ማየት ህልም በእለቱ ቅዱሳን ባርኳልና ደስ የሚል ነገር አለው ማለት ነው። ደስ የሚል ትርጉም አለው ማለት ነው። በእለቱ አንድ ቅዱሳን ሲባርክ የሚያሳይ ነው ማለት ነው። እንደገና በ27 ደግሞ ካህን ወይ ደግሞ ሞኖክሴ ሲባርክ ካየ መድኃኔዓለም መሆኑን ነው የሚያሳየው። እዚህ ጋር በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም አጋንንት እንደዛ አድርጎ ሊያሳያችሁ ይችላል። እንደገናም ደግሞ በሁለተኛው ላይ የመጀመሪያው ላይም ቅዱሳን ባርኳል ብሎ ሊሸውዳችሁ ይችላል። ግን በጣም ጥንቃቄ አድርጋችሁ ልትጸልዩበት ይገባል ማለት ነው። እንደገና በህልማችሁ ቀይ ፖሊስ ወይም ወታደር ሲያናግር ካየ ቅዱስ ሚካኤል መሆኑን የሚያሳይ ነው። እዚህ ጋር መጠንቀቅ ያለባችሁ ቀይ ፖሊስ ወይም ደግሞ ወታደር መጥቶ ካናገራችሁ የሆነ መልእክት ከሰጣችሁ ከቅዱስ ሚካኤል ጋር የተያያዘ ህልም ነው ማለት ነው። የህልሙ ፍቺ ቀይም ፖሊስ ወይም ደግሞ ወታደር በህልማችሁ ስናይ ደግሞ ከቅዱስ ገብርኤል ጋር የተያያዘ ፍቺ አለው ማለት ነው። እዚህ ጋር በጣም መጠንቀቅ አለባችሁ። ቀይ ፖሊስ እና ቀይ ወታደር ከዚህ ጋር ለይታችሁ ልታውቁ ይገባል ማለት ነው። በተደጋጋሚ በህልማችን አንበሳና ነብር የምናይ ከሆነ ጻድቁ አቡዬ ናቸው። ስለዚህ ጻድቁ አቡዬ በህልማችን የሆነ ነገር መልእክት እየሰጡን ነው ማለት ነው። እንደገና ደግሞ በህልማችን ርግብ የምናይ ከሆነ ከእመቤታችን ጋር የተያያዘ ነው። እመቤታችን ናት ቀጥታ ማለት ነው። ወይም ደግሞ መንፈስ ቅዱስ ነው የሚሆነው ማለት ነው። ቀይ ወይም ጠይም ሴት ስታናግርም ካየ አሁንም በህልም ከእመቤታችን ጋር የተያያዘ ነው እና እመቤታችን ናትና በርትተን መጸለይ አለብን። በህልማችን ባህታዊ ራሰ በራ የሆነ ካህን ካናገረ መጥምቁ መለኮት ቅዱስ ዮሐንስ ነው። ስለዚህ በደንብ ልጸልዩበት ይገባል ማለት ነው። እንደገና በህልማችን ጳጳስ ሲባርክ ካየ ማነው? ከመድኃኔዓለም ጋር የተያያዘ ነው። እዚህ ጋርም ጥንቃቄ ልታደርጉ ይገባል። አጋንንት እንደዛ መስሎ ሊያሳያችሁ ይችላል፣ ሊባርካችሁ ይችላል ማለት ነው። ግን መስቀል ይዞ ሊባርካችሁ ስለማይችል እዚህ ጋር በዚህ መለየት ትችላላችሁ ማለት ነው። መስቀል ይዞ አይባርካችሁም አጋንንት በምንም ተአምር በህልም መጥቶ ማለት ነው። እንደገና ጳጳስ ሲቀጣ ካየ ወይ ደግሞ ሲቆጣን ካየ ሲያዝንብን ካየ መድኃኔዓለም አዝኖብሃልና አስብበት የሚል ትርጉም አለው ማለት ነው። እንግዲህ እግዚአብሔር ቤተሰቦች ወደ ሶስተኛው ስንመጣ በጋብቻ ዙሪያ ነው ማለት ነው። በጋብቻ ዙሪያ እንግዲህ ብዙ ጊዜ ህልሞች ይሰጡናል። ስለዚህ በጥንቃቄ ጽፈን ልንይዘው ወይ ደግሞ በደንብ ሸምድደን ልንይዘው ይገባል ማለት ነው። እንግዲህ በህልማችን ፀጉር መፍታት ማለት ትዳር መፍታት ስለሆነ ልትጸልዩበት ይገባል ማለት ነው። እንደገና አምባር መግዛት ማለት ይሄ ጋብቻ ነው ማለት ነው። ከጋብቻ ጋር የተያያዘ ነው።
አዲስ ጫማ ስታደርግ ወይም ደግሞ ስትሰጥ ካየ በህልም ይህም ከጋብቻ ጋር የተያያዘ ነው ማለት ነው። አዲስ ጫማ ስታደርግ ወይም ደግሞ ስትሰጥ አሁንም ካየ ይሄም እንደገና ከጋብቻ ጋር የተያያዘ ነው ማለት ነው። የሚያምር አልጋ ላይ መተኛት፣ በጣም የሚያምር አልጋ ላይ በአበባ የተሸበረቀ አልጋ ላይ መተኛት ከትዳር ጋር የተያያዘ ነው ማለት ነው። ትዳር ይጸናል፣ በርትተህ ጸልይ የማለት መልእክት አለው ማለት ነው። በእንስራ ወይም በእንስራ ውሃ መሸከም ወይ ደግሞ በጀሪካንም ሊሆን ይችላል። ውሃ የምንሸከም ከሆነ እህል ውሃ አለ የማለት ትርጉም አለ ማለት ነው። በባህር ወይም ደግሞ በትልቅ ወንዝ መዋኘት በህልማችን በዓለም ነው የምትኖረው የሚል ትርጉም አለው ማለት ነው። እዚህ ጋር በደንብ ልትጸልዩበት ይገባል። ምክንያቱም አጋንንትን ሊያታልለን ስለሚችል ማለት ነው። ከእጮኛ ጋር ረጅም መንገድ መሄድ ወይም ደግሞ አብሮ ምግብ መብላት ቢጋቡ ትዳራቸው ይጸናል የሚል ትርጉም አለው ማለት ነው። ስለዚህ እንደዚህ አይነት ነገር ካያችሁ አጋንንት ሆን ብሎ ሊያሳያችሁ ስለሚችል በደንብ ልትጸልዩበት ይገባል። እንደገና ሱባኤ ልትይዙበት ይገባል። እግዚአብሔርን በደንብ ልትማጸኑበት ይገባል ማለት ነው። እና እንደገና ሴት ቀሚሷ ወይም ሱሪዋ ቢያጥር በህልማችሁ ካየ ባሏን ትንቃለች፣ ተጠንቀቅ እንደማለት ነው ማለት ነው። ይሄ ነገር ለወንድም እንደዛው ይሰራል ማለት ነው። በተቃራኒ እንደገና በህልማችሁ ሴት አዲስ ቀሚስ ስታደርግ ካያችሁ ታገባለች፣ እንደገናም ደግሞ ጸጋም ነው። ታገባለችም ጸጋም ነው። ብዙ ጊዜ የሚታይ ነው፣ ግን አጋንንት እንዳይሸውዳችሁ በደንብ ልትጸልዩበት ይገባል። እዚህ ጋር ጫማ ጠቦ አልገባ ካለ በህልም አብሮ ስላለ ሰው መጸለይ አለብህ። ስለ ጓደኛም ሊሆን ይችላል፣ ስለ ትዳርም ሊሆን ይችላል። በደንብ መጸለይ አለብህ ማለት ነው። ሴት ልጅ ከእናት ቤት ጫማ አድርጋ ስትወጣ ካየ በቅርቡ ታገባለች ማለት ነው። ልታገባ ትችላለች እና ወይ እጮኛም ልትይዝ ትችላለች ወይም ልታገባ ትችላለች እና በደንብ ልታዩ ይገባል ማለት ነው። እንደገና በህልማችሁ ማህተብ ሲታሰር ማየት ጋብቻ ነው፣ ጽኑ ጋብቻ ነው የሚያሳየው ማለት ነው። በሌላ በኩል በማህተብ ሲበጠስ ማህተባችን ሲበጠስ ካየን ቃል ኪዳን ይፈርሳል። ስለዚህ በደንብ ጥንቃቄ አድርጋችሁ ልትጸልዩበት ይገባል። በእርግጥ አጋንንትም ይሄን ነገር ሊያሳይ ስለሚችል በደንብ ጸልዩበትና ህልሞቻችሁን እግዚአብሔር እንዲያሳልፍላችሁ ማድረግ ትችላላችሁ ማለት ነው። እንግዲህ እግዚአብሔር ቤተሰቦች እነዚህ ህልሞችን በወረቀት ላይ ጽፋችሁ ሌላ ጊዜ ስለሚጠቅማችሁ እንደምትጠቀሙበት ተስፋ አደርጋለሁ። እንደገናም ደግሞ ያያችሁት ህልም ላይ ብዙ ጊዜ እንደምናገረው በጣም ልትጸልዩበትና ልትማጸኑት ይገባል እግዚአብሔርን። ምክንያቱም ችላ ብላችሁ ልታልፉ አይገባም ማለት ነው። በደንብ ጸልያችሁበት፣ በደንብ ተማጽናችሁበት ጸሎቱን እግዚአብሔር መልካም የሆነውን እንዲያደርግላችሁ መጥፎውን ደግሞ እንዲያሳልፍላችሁ በደንብ አድርጋችሁ ቀለል አድርጋችሁ አትዩ እና በደንብ ጸልዩበት የሚል መልእክት ነው ያለኝ። እንግዲህ እግዚአብሔር ቤተሰቦች ለዛሬ ይዤላችሁ የመጣሁኝ ይህችን ትመስላለች። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ቻናላም አዲስ ስለሆነች ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ኮሜንት ካላችሁም ከስር ጻፉልኝ። ስለ ህልም ፍቺ እንዲፈታላችሁ የምትፈልጉም ካላችሁም ከታች እንደምትጽፉልኝ ተስፋ አደርጋለሁ። እንግዲህ እግዚአብሔር ቤተሰቦች በሌላ ጊዜ እስከምንገናኝ መልካም ጊዜ ይሆንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።